ቲቲኤስ ፍሬሽማን ቲቶሪያል ምንድን ነው የሚሉ አንዳንድ ጥያቄዎችን እንመልከት። ቲቲኤስ ቲቶሪያል ፍሬሽማን ተማሪዎች በተለያየ መንገድ ቲቶሪያልን በተለያዩ ኮርሶች ላይ እየሰጠ ያለ የፍሬሽማን ሰክሰስፉል የሆነ ጀርኒ እንዲኖራቸው የሚያበረታታ፣ የሚያግዝ፣ የሚያስተምር፣ የሚያስጠና ኮሚኒቲ ነው። ታዲያ ቲቲኤስ ፍሬሽማንን ስትመዘገቡ ምን ምን ታገኛላችሁ? አንደኛ ቪዲዮ ሌክቸር፣ ሁለተኛ ብሪፍሊ ኤክስፕሌን ኖትስ፣ ሶስተኛ ፕሪቪየስ ይርስ ኤግዛምስ፣ አራተኛ ላይቭ ቻት ዲስከሽን፣ አምስተኛ ሳይኮሎጂካል ቲፕስ የመሳሰሉ ነገሮችን ታገኙበታላችሁ። ታዲያ በዚህ ተመዝግበው ፍሬሽማን ጀርኒዎትን ያሳምሩ እንላለን። ለመመዝገብ ደግሞ እንደሚከተለው ያለውን ስቴፕ እንድትከተሉ እንጋብዛችኋለን። ተማሪዎች እንዴት አላችሁ? ይሄ ከቲቲኤስ ፍሬሽማን ቲቶሪያል ኮርስ ከሚሰጥበት ቻናል ነው እና ብዙ ተማሪዎች እየጠየቁን ስለሆነ እንዴት ነው ወደዚህ ቻናል በቀላሉ መመዝገብ የምትችለው የሚለውን ቤዚክ የሆነ ፕሮሰሶችን ልንናገር ነው የመጣ ነው እና መጀመሪያ እንደዚህ አይነት ሊንኮች ከደረሳችሁ እቺን ቦት ቲቲኤስ ቲቶሪያል ቦት ምትላለች እና እዛ ቦት ላይ መግባት አለብን። እሷን ስንገባ ያው ስክሪኑ እንደምታዩት ስታርት የሚል ይመጣልና እዚህ ጋር ስታርት እንላለን። ከዛ እንደዚህ አማራጮችን ያመጣልናል። እዩ ስለኛ በተደጋጋሚ የሚነሱ ጥያቄዎች፣ የቲሙ ቪዥን፣ ከዛ እንዴት መመዝገብ እንደሚቻል እና መረጃ ማግኘት የሚባሉት ነገሮች አሉና ስለ ቲሙ ማወቅ የምትፈልጉት ከሆነ ስለኛ በሚል ፓርት ላይ ቱቶሪያል ስኩሉ ምን አይነት አይዲያ፣ እንዴት ትምህርቶች እንደሚሰጡ ምናምን ስለ ቱቶሪያል ስኩል የሚነሱ ጥያቄዎች ናቸው። በተደጋጋሚ ደግሞ የሚነሱ ጥያቄዎች አሉ። በተደጋጋሚ የሚነሱ ጥያቄዎች ምንድን ናቸው? ቆይቼ ብመዘገብስ ምናምን፣ እነዚህ ነገሮች ሁሉ በዚህ ታገኛላችሁ። የቲሙ ቪዥን አለ፣ ሂቲንግ ሳክሰስ፣ ይሄ የኛ ዋናው ቪዥን ነው ማለት ነው እና ሁሉም ተማሪ የሚፈልገውን ዲፓርትመንት እንዲገባ ነው እና ይሄ የኛ ቪዥን አለን። ከዛ በኋላ ዋናው እቺ ናት እና እዚች ጋር ለመመስገን የሚያስፈልጋቸውን ነገሮች እናያለን እና ለመመስገን የሚያስፈልጉት ነገሮችን ስናይ አንደኛ የእናንተን ስትሪም ማወቅ እንፈልጋለን። ሶሻል ተማሪ እና ናቹራል ተማሪ እንደሆናችሁ ከዛ አንደኛውን ስትሪም ትመርጣላችሁ። ኮርሶችን ልትወስዱ እንደምትችሉ የሚያሳይ ትንሽ በትን ሳጥናለች። ከዛ በኋላ እንዴት መመዝገብ እንደምትችሉ የሚናገር ነገር አለ እና አንደኛው ቲዩሽን ፊ 150 ብር ነው የትምህርት ክፍያ ማለት ነው እና በአካውንት በደንብ ቼክ አድርጋችሁ በእኛ ሲም ማስገባት እንዳትረሱ። ከዛ ደግሞ የክፍያ አማራጭ አለ። ንግድ ባንክ መጠቀም ትችላላችሁ፣ ኤም-ፔሳ መጠቀም ትችላላችሁ፣ ሞባይል ባንኪንግ፣ ንግድ ባንክ፣ ቴሌብር፣ እነዚህ ሁሉ የእኛን ኢንፎርሜሽን ማግኘት ትችሉት ናቸው። አሁን የንግድ ባንክን ይህንን አካውንት ልትጠቀሙ ትችላላችሁ። የኤም-ፔሳም በምትፈልጉት ይህንን አካውንት መጠቀም ትችላላችሁ። በምትፈልጉት ልትከፍሉ ትችላላችሁ። ንግድ ባንክም ይሄ ነው። ከዛ በኋላ እቺ ሊንክ አለች፣ ወደ ደረሰኝ የምትልቀው ሊንክ አለች እና እቺን ተጭናችሁ የት ደረሰኝ መላክ እንዳለባችሁ ይናገራል ማለት ነው። እዚያው ደረሰኝ ልላክ ብትሉ አይላክላችሁ። ደረሰኙ ከመላካችሁ በፊት እናንተን ሙሉ ስም እንፈልጋለን። ቴሌግራም ዩዘር ኔም፣ ይሄ በቋሚነት የምትጠቀሙት ዩዘር ኔም እንፈልጋለን። ከዛ ደግሞ ፈርስት ቾይዝ ዩኒቨርሲቲ፣ እናንተ የት ዩኒቨርሲቲ እንደምትማሩ ትናገራላችሁ። ምን አይነት ዲፓርትመንት መማር እንደምትፈልጉ ትናገራላችሁ። ከዛ በኋላ እዚች ቦት ውስጥ በመግባት ነው ይሄንን የእናንተን ኢንፎርሜሽን አፕሎድ ማድረግ ያለባችሁ ማለት ነው እና ከዛ በኋላ ነው ይሄ ፕሮሰስ ተደርጎ እናንተ የምትመዘገቡት ማለት ነው እና እነዚህ እንድታደርጉ ነው። ምንም አይነት ጥያቄ ካለ በቴሌግራም ግሩፓችን ላይ ልትጽፉ ትችላላችሁ። እናመሰግናለን።